ሁላችሁም በቤታችሁ ሆናችሁ እያመረታችሁ ለገበያ የምታቀርቡትን ስራ ላሳያችሁ። መስታወታችን መሃል ለመሃል ከለካን በኋላ መሃል ለመሃል እንበሳለን። ስንበሳ ውሃ መጠቀም ይኖርብናል። እንዳይሰነጠቅብን ብዙም ሳንጫን መሆን አለበት። ከበሳን በኋላ የመስታወቱ ጠርዝ ላይ ጎልደን ፕላስቲክ ጠርዝ ባይረን ሻርክ ሱፐር ግሉ በመጠቀም ዙሪያውን ለጥፋለን። ይህ ጠርዝ ለሁሉም የመስታወት ስራዎች ይሆናል። ለረኮበት፣ ለካፕ ኬክ፣ ለግድግዳ ጌጥ መስሪያዎች መጠቀም ትችላላችሁ። ይህ ፕላስቲክ ጠርዝ በሜትርም በጥቅልልም እኛ ጋር ያገኙታል። ያዘጋጀናቸው መስታወቶች ሁሉም ጠርዙ ለጥፈን ከጨረስን በኋላ እግር እንለጥፋለን። እግሩም ባይረን ሻርክ ሱፐር ግሉ በመጠቀም ነው የምናጣብቀው። በመጨረሻም ባለ 3 ወይም 2 ደረጃ ብረት በመጠቀም መስታወቶቻችን እንደረድራቸዋለን። ተራ በተራ ከደረደርን በኋላ ፋይናሉ ይህን ይመስላል። እንዴት አያችሁት? አያምርም? እንግዲያውስ በቤታችሁ ሆናችሁ ይህን እያመረታችሁ መሸጥ ትችላላችሁ። እዚህ ቪዲዮ ላይ ያሉት ማንኛውም እቃዎችና ማንኛውም የክራፍትና የኢፖክሲ እቃዎች፣ ግብአቶች እንዲሁም አክሰሰሪዎች እኛ ጋር ያገኛሉ። አድራሻችን መገናኛ ዋች የንግድ ማዕከል 2ኛ ፎቅ ላይ